በቅድሚያ አመሰግናለሁ። አሊ መሐመድ እባላለሁ። በድሮጋ ሄልዝ ሳኮ የምክትል ስራ አስኪያጅ ነኝ። እንግዲህ ድሮጋ ሄልዝ ሳኮ የተመሰረተው በቅርቡ ኤፕሪል 22 2025 በደማቅ ሁኔታ ላውንች አድርገናል። ድሮጋ ሄልዝ ሳኮ በዋናነት የተመሰረተበት የፓረንት ካምፓኒ ወይ ደግሞ የድሮጋ ግሩፕ ላለፉት 10 ዓመት በጤናው ዘርፍ ላይ እንዲሁም በፋርማሲቲካል ስራዎች ላይ ሰፊ ስራዎችን እየሰራ የኢትዮጵያን የጤና ስርዓት ከማገዝ አኳያ ትልቅ የላቀ የሆነ ድርሻ ያለው ተቋም ነው። ስለዚህ ይህ ተቋም 10ኛ ዓመቱን በሚያከብርበት ጊዜ ተጨማሪ ነገሮች እንደው ለማህበረሰቡ ለጤናው ማህበረሰብ አንድ የተሻለ ነገር ይዤ መምጣት ብችል በሚል እሳቤ የድሮጋ ሄልዝ ሳኮን ላውንች ማድረግ ችለናል ማለት ነው። እንግዲህ ድሮጋ ሄልዝ ሳኮ በዋናነት ሲመሰረት ትልቁ ታርጌቱ ወይ ደግሞ መነሻው ሀሳቡ ምንድነው? የጤና ባለሙያዎች የተለያየ የኢኮኖሚ ወይ ደግሞ የኑሮ ሁኔታቸውን ከማሻሻል ጋር ተያይዞ ተግዳሮቶች ይገጥማቸዋል። በተለይ የጤና ባለሙያዎች ኢንክሉሲቭ የሆነ የፋይናንሻል አቅርቦት ወይ ደግሞ እነሱን የሚመጥን የብድር አገልግሎት፣ የቁጠባ አገልግሎት እና በአጠቃላይ ህይወታቸው መለወጥ የሚችሉበት የፋይናንስ አቅርቦት በስፋት አልነበረም። ስለዚህ ይህንን ከግምት ውስጥ በማስገባት ድሮጋ ሄልዝ ሳኮ ባለሙያዎችን ከግምት ውስጥ ያስገባ የቁጠባ፣ የብድር፣ የተለያዩ ዘርፈ ብዙ የሆኑትን አገልግሎቶች ለመስጠት ታሳቢ በማድረግ ነው የተመሰረተው ማለት ነው። ስለዚህ እንግዲህ ከላውንች ካደረግን ከኤፕሪል 22 በኋላ አንዳንድ ወሳኝ የሆኑ ነገሮችን ሰርተን ነው አሁን እዚህ ደረጃ ላይ የምንገኘው። ቢሮ ሴታፕ አድርገናል። ፒያሳ ሌና ሆቴል ፊት ለፊት ላይ 6ኛ ፎቅ ቢሮ ሴታፕ አድርገናል። እንዲሁም ለስራው ምቹ የሆኑ ወሳኝ የሆኑ ባለሙያዎችን ኦንቦርድ በማድረግ ሂደት ላይ ነው የምንገኘው። ምናልባት በዚህ ፔስ ከቀጠልም በአንድና በሁለት ወር ውስጥ አገልግሎቱን የበለጠ ተደራሽ በማድረግ ማህበረሰቡ ወይ ደግሞ የጤናው ማህበረሰብ ቢሮአችን መጥተው አገልግሎቶችን መጠቀም የሚችሉበት ሁኔታ ለመፍጠር በጣም እየሰራን ነው የምንገኘው። ከዚህ ጋር ተያይዞ እንግዲህ የተለያዩ ፓርትነርሺፖችን እየፈጠርን እንገኛለን። ከዛ ውስጥ አንዱ ባንኮችና ሌሎች ተቋማቶች ናቸው። እንዲሁም ከብል ማርኬቲንግ ጋር የተሻለ የስራ ግንኙነት ይኖረናል ብለን ተስፋ እናደርጋለን። እነዚህ ሁሉ ከተለመደው አሰራር ውጪ ነው ለመስራት ያሰብነው። እውነት ለማውራት እንግዲህ ብዙ ጊዜ እንደምናስበው ሳኮን ስናስብ ማበደር፣ ቆጥቦ ማበደር አይነት ነገር ብቻ አይነት ነገር ነው በብዛት የሚታየው። ድሮጋ ሄልዝ ሳኮ ላይ ግን ፕሮፖዛል በመንደፍ ከመንግስት አካላቶች ጋር ከተለያዩ ባለድርሻ አካላቶች ጋር በመስራት የበለጠ ተጠቃሚነታቸውን ሜምበሮቻችን ወይ ደግሞ በዚህ ጉዳይ የጤና ባለሙያዎች ተጠቃሚነታቸውን ሊያጎላ በሚችል መልኩ ፕሮፖዛል በመንደፍ የተለያዩ ስራዎችን በመስራት ነው ሰርቪሱን አገልግሎቱን ተደራሽ ለማድረግ የምናስበው ማለት ነው። ድሮጋ ከ5 ዓመት በኋላ ብቻ ሳይሆን ለምሳሌ ከ1 ዓመት በኋላ ያለውን ነገር በምናይበት ሁኔታ የራሳችን የሆነ ስትራቴጂክ ፕላን ዲዛይን አድርገናል። የ5 ዓመት በ1 ዓመት ውስጥ ለማሳየት ያህል ሳኮች በ5 ዓመት ወይ ደግሞ በ7 ዓመት የሚሄዱትን ርቀት እኛ በ1 ዓመት መሄድ ነው የምንፈልገው። ቅድም እንዳልኩት የተለየ ስትራቴጂ እና የተለያየ አቀራረብ ይዞ በመምጣት ሌሎች በ6 እና በ7 ዓመታቸው የሚያደርጉትን በ1 ዓመታቸው ለማድረግ ነው። ስለዚህ በ5 ዓመት ውስጥ ያለውን ነገር ስናወራ በብድር ለምሳሌ እስከ 20 ቢሊዮን ለአባላቶች ማቅረብ ነው የሚሆነው። እንዲሁም አባላቶቻችን በጣም ጥራት ያለው አባል ከ30 ሺህ ያላነሰ የጤና ባለሙያዎች የድሮጋ ሄልዝ ሳኮ አባል ይሆናሉ ብለን አስበናል። እንዲሁም አሴታችን ወደ 28 ቢሊዮን የሚጠጋ አሴት ይኖረናል በ5 ዓመት ማለት ነው። ይህን ውስን ነገሮችን ለማስቀመጥ ያህል ነው። ዝርዝር ነገሮች ግን በስትራቴጂክ ፕላናችን ላይ በደንብ የተዳሰሱ ነገሮች አሉ። ድሮጋ ሄልዝ ሳኮ አባል ለመሆን አንድ ሰው የጤና ባለሙያ መሆኑ የመጀመሪያው መስፈርት ሊሆን ይችላል። ነሰሰርሊ ግን የጤና ባለሙያዎች ብቻ ብለን ደግሞ አንገደድንም። በጤናው ሴክተር ላይ ያሉ አጋዥ ባለሙያዎች የፋይናንስ ሰዎች ሊሆኑ ይችላሉ፣ ወይ ደግሞ ሌሎች ረዳት ባለሙያዎች አባል በመሆን መጠቀም የሚችሉበት ሁኔታዎች አሉ። ለምሳሌ አንድ ሆስፒታል ላይ ስንሄድ የጤናው ባለሙያ 50 ቢሆን ሌሎች ደጋፊ ሰራተኞች ደግሞ 20-30 ሊሆኑ ይችላሉ። ስለዚህ በአጠቃላይ
ጤናው ላይ ዳይሬክትሊ ሞር ኢንዳይሬክትሊ ተጽዕኖ ያላቸው ሰዎች አባል ሆነው መቀጠል የሚችሉበት ሁኔታ ይኖራል ማለት ነው።